ዜናው በዝርዝር የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ አለ። ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት አብን ባወጣው መግለጫ ጠይቋል። ፓርቲው ክልላዊና ቀጠናዊ ጉዳዮችን ባካተተበት ረዘም ያለ መግለጫው ሻዕቢያ በሽግግሩ መንግስት ወቅት የመገንጠል ዓላማውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ ተግባራዊ አድርጓል ነው ያለው። የአብን የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ዳምጠው ተሰማ ለዶች በለ እንደተናገሩት ፓርቲያቸው ወደብን በተመለከተ የኢትዮጵያን ጥቅም ለማስጠበቅ ሰላማዊ አማራጭ አቅርቧል። የኢትዮጵያን ብሔራዊ ጥቅም የሚያሰጡ ቀይ ባህርንና ወደዛ ወይም የአሰብን ጉዳይ በተመለከተ ከአማራ ህዝብ ጥቅም አንጻር ብቻ ሳይሆን ከቀጠናው ከኢትዮጵያ ህዝብ የሚታይ ስለሆነ እነሱን የኢትዮጵያ ብሔራዊ ጥቅም ሊገቱ የሚችሉ አቋሞችን ለማሞገድ ያስፈልጋል። እንዲሁም ዲፕሎማቲካሊ የኢትዮጵያን ብሔራዊ ጥቅም ማስጠበቅ የሚቻልበትን ሰላማዊ አማራጭ አብን አቅርበዋል ማለት ነው። አንድ ክልላዊ የፖለቲካ ድርጅት የውጭ ጉዳይ ፖሊሲ መተቸት ይችል እንደው ተጠይቀውም አብን አገራዊ ፓርቲ እንደሆነና የራሱ የውጭ ፖሊሲ እንዳለው ለደመነው መኮንን ዘግቧል። ኢትዮጵያ ውስጥ ስር የሰደዱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምክንያቶች ለግጭት ተጋላጭነት መነሻ ሆነዋል ሲል የሰላም ሚኒስቴር አስታውቋል። ብሔር አንዱ የሀብት መሰብሰቢያ መንገድ ስለሆነ ለብሔርተኝነት መስፋፋት መነሻ ሆኗል ሲሉ የሚኒስትሩ የስራ ኃላፊዎች ዛሬ የተቋሙን የ9 ወራት የስራ አፈጻጸም ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርቡ ገልጸዋል። የሀገሪቱ ዋና የጸጥታና የደህንነት ተቋማት ተጠሪነታቸው ለሚኒስትሩ በነበሩበት ወቅት በህዝብ ዘንድ ስለ ሰላም የተያዘው አመለካከት እንዳለ ነው ያለው ሚኒስትሩ ተቋሙ አሁን ያለው አደረጃጀት መከለሱ በዚህ ረገድ አንድ ችግር መሆኑ ተጠቅሷል። ሰለሞን ሙጬ ዝርዝሩን ልኮልናል። ኢትዮጵያ ውስጥ በተለይ በአማራና በኦሮሚያ ክልሎች ያለው የጸጥታ መደፍረስ ከፍተኛ መሆኑንና ይህም ባለፉት 9 ወራት ገጠሙኝ ካላቸው ዋነኛ የሰላም ችግሮች አንዱ መሆኑን የሰላም ሚኒስቴር ገልጿል። ሚኒስቴሩ ከህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአስተዳደር ወሰን ግጭቶች፣ ኢመደበኛ የተባሉ ታጣቂዎች እንቅስቃሴዎችና የብሔር መልክ ያላቸው ግጭቶች በዘላቂነት እንዴት ሊፈቱ ይገባል፣ ሚኒስቴሩስ ምን እየሰራ ነው የሚሉ ጥያቄዎች ቀርበውለታል። ለዚህ ምላሽ የሰጡት ሚኒስትር ዴኤታ ቸሩ ጌታ ገነነ ስር የሰደዱ ያሏቸውን ምክንያቶች ዘርዝረዋል። አንዱ የግጭት ተጋላጭነት ምክንያት የሚሆነው ስር የሰደዱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምክንያቶች ናቸው። እነዚህ ናቸው ስንል አለመግባባቶች አሉ፣ ድህነት አለ። ድህነት ዋናው ኮዝ ኦፍ ግጭት ነው። ግጭትን የመነገድ አዝማሚያም የሚታየው እኮ ፖለቲካ መነገጃና ኢንስትሩመንታል ቫልዩ የሚሆነው በማህበረሰብ ዘንድ አንዱ በሌላ መንገድ ኢኮኖሚክ ሪሶርስ ሞቢላይዝ የማድረግ ቲንኪንግ ስለሌለ ነው እኮ። ብሔርተኝነት እኮ የሚስፋፋው ብሔር አስ ኢንስትሩመንት መጠቀም አንዱ ሪሶርስ ሞቢላይዜሽን መንገድ ስለሆነ ያን ጋር አያይዞ የማየት ናቸው። እነዛን አለመግባባቶች ደግሞ ለመፍታት የሚያስችል ቱሎች አለመኖር ስንል ኮንፍሊክት ማኔጅመንት ሜካኒዝምሶች አለመዳበር ነው። የታጣቂዎች እንቅስቃሴ በውይይትና በሰላማዊ መንገድ ብቻ የሚፈታ መሆኑን የገለጹት ባለስልጣኑ ችግሮቹ መዋቅራዊ በመሆናቸው በቀላሉና በአጭር ጊዜ መፍታት እንዳልተቻለም ገልጸዋል። አንኮንትሮልድ የሆኑ ኃይላት መፈጠር ግጭቶችን እያባባሳቸው መጥቷል። ማህበረሰብ ዓላማ አስፈጽማለሁ ብሎ ይነሳል። ቤዚካሊ ኢኮኖሚክ ፐርፐዝ ለማሳካት ይሆናል ማለት ነው። ዝርፊያው ምኑ ጥሩ የገቢ ምንጭ የማረግ አዝማሚያዎች እነዚህ ኃይላት ጋር ለመደራደር ከእንደገና ደግሞ አንድ ወጥ አደረጃጀት አለመኖሩ አስቸጋሪ ያደርገዋል። ግን በሱም ባለው መልኩ አንደኛ ህግ በማስከበር እርምጃዎች፣ ከዛ በኋላ በሰላማዊ መንገድ ችግሮችን በመፍታት ያንን ማድረግ ያስፈልጋል። ዋና የሚባሉ የጸጥታና የደህንነት ተቋማት ተጠሪነታቸው በስሩ ሆነው የተቋቋመው የሰላም ሚኒስቴር ተቋሙ ከተፈጠረ ጀምሮ በኢትዮጵያ ሰላም ርቋል የሚል ብርቱ ትችት እየቀረበበት ቆይቷል። ህልውናው ላይም ጥያቄ ሲነሳበት ነበር። ዛሬ ሰኞ የ9 ወራት ስራውን ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርብ ግን ይህ ወቀሳ የተሳሳተ አመለካከት ስለመሆኑ አስታውቋል። ሚኒስቴሩ
ሚኒስቴሩ አደረጃጀቱ ከነበረው ተሻሽሎ የተስተካከለ ቢሆንም አሁንም ስለ ሚኒስቴሩ የተያዘው አተያይ ግን አንድ መሰረታዊ ችግር እንደሆነባቸው የሰላም ሚኒስትሩ አቶ መሐመድ ኢድሪስ ተናግረዋል። አንዱ ትልቁ ፕሮብሌም በመጀመሪያው ሰላም ሚኒስቴር የተፈጠረውን ኤክስፔክቴሽን በአሁኑ ሰላም ሚኒስቴር የመጠበቅ ሁኔታ አለ። ስለዚህ አንደኛው ሁኔታ የፐብሊክ ኤክስፔክቴሽን ማኔጅ ማድረግ ወይም የሌሎች ስቴክሆልደርስ ኤክስፔክቴሽን ማኔጅ ማድረግ ጉዳይ አንዱ ስራ እንደሆነ መረዳት እንችላለን። የሰላም ሚኒስትር ዴኤታ ቸሩ ጌታ ገነነ እንዳሉት በዚህ ሀገር የተፈናቃይ ዜጎች ጉዳይ ከሰብአዊ ጉዳይነት እየወጣ ፖለቲካዊና ኢኮኖሚያዊ መልክ መላበሱንም አብራርተዋል። ፖለቲካልና ኢኮኖሚክ ሆኗል አሁን ማለት ነው። በተፈናቃዮች ፖለቲካ የሚሰራ ኃይል አለ፣ በተፈናቃዮች ኢኮኖሚክ ጥቅም የሚያገኝ ኃይል አለ ማለት ነው። የሰላም ሚኒስትሩ አቶ መሐመድ ኢድሪስ መሰረታዊ የሀገሪቱ የጸጥታ ችግሮችን የሰላም ሚኒስቴር ብቻ እንዲፈታ መጠበቅ ተገቢ እንዳልሆነ ተናግረዋል። ትርክቶችን ለበጎ ነገር መጠቀም፣ በወጣቶች ላይ አንድነትን ማስረጽ፣ የሃይማኖት ተቋማት ስለ ሰላም አጥብቀው እንዲሰሩ ማድረግ የሚመሩት ተቋም ሰላምን ለማስፈን ጥረት እያደረገባቸው ያሉ እንቅስቃሴዎች መሆናቸውንም ጠቅሰዋል።